መግባት ስንችል አላየሁም እስካሁን ድረስ። ኧረ ጉዴ ፈላ። ብሩኬ በእናትህ አታስጨንቀኝ። በእናትህ ነገር ይኸው ልንገርሽ፣ አብሳላት ከኔ ጋር ምንም የላትም ወደፊትም አይኖራትም። አንቺስ ስነ ስርዓት ከያሽና ከኔ ጋር ለመጣላት ጭቅጭቅ ምናምን ማትፈጥሪ ከሆነ ብቻ ሰላም እንሆናለን። ገብቶሻል አይደል? እኔም ስህተቴን አረማለሁ፣ አንቺም ማረም አለብሽ። እኔ ምን አጠፋው? እሺ ምን አጠፋው ብሩኬ? ምን አጠፋው ማለት ምን ማለት? እኔ ምን ስህተትሽን ማረም አለብሽ የምትለኝ? እኔ ምን አጥፍቼ? እኔ እኮ አሳልፈሽ እየሰጠሽ እኔ ናት። እኔ አሳልፈሽ እየሰጠሽ ለማ ለሰው ነው። ክፍት አደረግሽው እኮ በሩን። ወይኔ ጉዴ! እንዴ ለራሴ ደግሞ ጥፋትህን በእኔ ላይ ታደርግ። የምን ጥፋት እስቲ ንገሪኝ። እኔ እኮ ምን አደረግኩ? እኔ እሺ እንዴት ነው የምታስቢው? ሰው ሁሉ ጤነኛ አይደለም እንዴ? እንዴት ነው የምታስቢው? ሃይሚ አፈቀርኩ እንጂ አፈቀርኩሽ ብያታለሁ እንዴ? አፈቀርኩ አለች እንጂ እኔ አፈቀርኩሽ ብያታለሁ። አሁንስ በዛ። በቃ አንቺም ታውቂያለሽ። በቃ እንዴ እኔ እንትን አላልኳት፣ እኔ ምንም አላስጀመርኳት። ራሷ በተሰማ ስሜት መታ ተናገረች፣ ስሜቷን ገለጸች። እኔ እፈልግሻለሁ እቀጥላለሁ አላልኩም። እና እኔ ላይ ለምን አፏን ትከፍታለች? ኧረ ጉዴ ፈላ። እኔ ችግር የለውም እኮ እሷን ምን እንደማደርጋት እኮ አውቃለሁ። እሺ አሁን የእሷ አፍ መክፈት እኔና አንቺ መሀል ላይ ያጣላናል። ገብቶ በእግዚአብሔር እኔና አንቺን ያጣላናል። የእሷ አፍ መክፈት መሀል ላይ ያላችሁ ሰዎች ናችሁ። እንዴት እንደማረጋት ደግሞ እኔ እሷን አሳያለሁ። መሀል ላይ ያላችሁ ችግር የለውም። እኔ ነኝ ያስመጣሁሽ። አሁን ትላንትና ወዲያ ምናምን አሁን ሌላ ነገር አይደለም ሃይሚ፣ አይደለም። በጣም መረጋጋት አለብሽ። እግዚአብሔርን እንዴ እኔ የምትናገሪብኝ ምክንያት ከኔ ጋር እኮ እየጣላሽ ያለሽው በሰው ነው። ሰው በሚፈልገው ነገር፣ ሰው በሚፈጥረው ነገር ነው። ገብቶሻል? ከኔ ጋር አይደለም፣ እኔ ባደረኩት ነገር አይደለም። እኔ ስህተቴን አመንኩልሽ። አንቺን ለመመለስ ብዬ እኔና አንቺ እንዳንለያይ ብዬ የገባሁበት ገደል ነው። ግልጽ ነው እኮ መሄድ አልነበረብህም። እና አንቺ ጥፋትህን አምነህ ይቅርታ ከማለት ይልቅ እኔ ምን ላድርግ ነው ማለት የጀመርኩት። የኔ ቆንጆ ስንት ያልኩሽ እኔ ላይ እኮ ሴት ሲመጣ እንዴት እንደምትሆኝ እኮ ግልጽ ነው። ደጋግሜ ያልናገር እና ታዲያ ለምን ሴት ታመጣለህ ታዲያ? አንዴ እንድትመለሽ እኮ ነው። እኔ ምንም ካሌለኝ በመጣስ በምን ምክንያት ነው የምመለሰው? እኔ ምንም በቅናት ነው እንድመለስ የፈለግኩት። ሁልጊዜ መጨቃጨቅ ነው። ያልገባኝ በቃ መፍትሄ ካልሆነ አሁን እንሂድ ብሩኬ። በቃ ዱባይ አንሂድ። የምትከስረው ነገር አያሳስብህ። እኔ ትኬት ቆርጣለሁ። እኔ አልፈልግም። እንደዛ ከሆነ እኔ ራሴ እሄዳለሁ። ገባ? ለምንድን ነው የምትሄጂው? እሺ